ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ እጅግ ልብ ሰባሪ አሳዛኝ በሆነ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል ከልብ እየጠየቅኩኝ ከ200 ሺህ በላይ ተከታይ ያለውን አንደኛውንና ይህንን ደግሞ ሁለተኛውን ቻናላችንን ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ ልብ ሰባሪ በብዙዎች ዘንድ ድንጋጤን የፈጠረ አዲስና ልብ ሰባሪ ነገር ተፈጥሯል። ይህንን መረጃ የማስቃኛችሁ ይሆናል። ነገሩ እንዴት ተፈጠረ? በምንስ ምክንያት ሊሞት ቻለ? ይህንን ደግሞ የምናስደምጣችሁ ይሆናል። እስከ ፍጻሜው ተከታተሉኝ። እስከ ፍጻሜው አብራችሁኝ ቆዩ። ኢትዮጵያ ውስጥ ዕለት ወደ ዕለት ልብ ሰባሪና አሳዛኝ ዜናዎችን መስማት የዕለት ተዕለት ተግባራችን ከሆነ ሰነባብቷል። አሁን ደግሞ በየጊዜው የሚሰሙ ልብ ሰባሪ ዜናዎች ደግሞ ወደ አርቲስቶቻችን እና በሙዚቃው ኢንዱስትሪ ወዳሉ ሰዎች ፊታቸውን እያዞሩ ይመስላሉ። ነገር ግን ነገሩን እጅግ ውስብስብ የሚያደርገው ከልፈታቸው በላይ አሟሟታቸው ጥያቄ ውስጥ የሚገባ ብዙ ነገሮችን ደግሞ ከኋላ አጅቦ የሚመጣ ነገር ሆኖ እየተሰማም ይቀጥላል። ኢትዮጵያ ውስጥ በሙዚቃው ኢንዱስትሪ ውስጥ አሉ ተብሎ የሚነገሩ አርቲስቶቻችን ድንገት መሞታቸውና እልፈታቸው ዜና ሆኖ ይወጣል። ይህንን ተከትሎ ነገር ግን ቤተሰብም ሆነ የኢትዮጵያ ሕዝብ አንድ ማወቅ የሚፈልገው ጉዳይ አለ። እንዴት ሞቱ የሚለው ጥያቄ ሳይመለስ ብዙ አርቲስቶቻችን እና የጥበብ ሰዎች እልፈታቸው ከተነገረ ዓመታቶች ተቆጥረዋል። እነሱም ደግሞ መልስ ሳያገኙ ቤተሰቦቻቸው በእንባ ታጅበው ረጅም ዓመታቶችን ለመኖር ተገደዋል። ትናንትና በድንገት ሞቱ ተብሎ የሚነገሩ አርቲስቶቻችን ቁጥራቸው እየጨመረ ዛሬ ደግሞ እንቆቅልሽ በሆነ መልኩ መቀጠሉ ተሰምቷል። ይህንን ተከትሎ ኢትዮጵያ ውስጥ ምንድን ያለው? ከአርቲስቶቻችን እና ከሙዚቃ ሰዎች ጀርባ እልፈት መሰማቱን ተከትሎ ምንድነው የተፈጠረ ያለው? እንዴት ነው መሞታቸው በድንገት የሚነገረን? መታመማቸው እንኳን በቂጡ ሳይታወቅ ዛሬ መሞታቸውን መስማታችን እጅግ ልባችንን ይሰብረዋል የሚሉ ሰዎች ይከተላሉ። ይህንን ተከትሎ ታዲያ መንግስት እንኳን አንዴም መግለጫ ሳይሰጥ ጉዳዩን ሳያጣራና በዚህ በኩል ሞተዋል ሳይባል ሳይነገር ረጅም ዓመታቶች ሄደዋል፣ ጊዜውም ነግዷል። ይህንን ተከትሎ ብዙዎቹ በጥያቄ ሆነው ህይወታቸውን እየመሩ ይሄዳሉ። በቅርብ ጊዜያቶች ብቻ በቁጥር እልፍ የሚቆጠሩ ሰዎች ድንገት መሞታቸውን እና በተለይ ደግሞ በሙዚቃው ኢንዱስትሪ ከፖለቲካ ጋር የተገናኘ ዘፈን የሚዘፍኑና በሙዚቃው ኢንዱስትሪ ተጽዕኖ ፈጣሪ ተብሎ የሚነገሩ ብዙ ሰዎች ይሰሟቸዋል ተብሎ የሚነገሩ ሰዎች መሞታቸው ድንገት ይሰማል። ዛሬ የተሰማው ነገር ደግሞ የነሱን ተመሳሳይ የሚመስል ነገር ግን መታመሙን እንኳን በቂጡ ሳንሰማ ዛሬ ደግሞ ማለፉ መነገሩ ብዙዎችን ያስደነገጠ ዜና ሆኖ ይቀጥላል። በአርቲስቱ ዘንድ ዛሬ ደግሞ እጅግ ልብ ሰባሪና ታዋቂ ተወዳጅና በሙዚቃው ዓለም ተጽዕኖ ፈጣሪ ከነበሩ ሰዎች አንዱ ወደ ሆነው ሰማኸኝ በለው ወይም ስሜ ባላገሩ ላይ ዛሬ ድንገተኛ ነገር ብቅ ብሏል። ይህ ደግሞ እጅግ ልብ ሰባሪ ሆኖ ተሰምቷል። ድንገተኛ እልፈቱ ተሰምቷል። ሰማኸኝ በለው ድንገት ለአንዴና ለመጨረሻ ጊዜ ላይ መለስ ማሸለቡ ሚዲያውን አጨናንቆታል። ይህ መረጃ ደግሞ እውነት ሆኖ ታይቷል። በዚህ መካከል ታዲያ ድንገት መታመሙ ሳንሰማ መሞቱ እንዴት ተሰማ የሚሉ ዜናዎች ግራ በማጋባትና ብዙ ጥያቄዎችን በማስነሳት ሶሻል ሚዲያዎችን አጨናንቆ ጥያቄ ውስጥ ገብቷል። ትላንትና ብዙዎችን ድንገት ቀብረናል፣ ድንገት መሞታቸውንም ሰምተናል። ታዲያ ዛሬ ደግሞ እጅግ የምንወደውና የምናከብረው የቤተሰቦቻችን አንድ አካል አይነት ሆኖ የሚሰማም በሳቅና በፈገግታ የምናቀው ሰማኸኝ በለው ለአንዴና ለመጨረሻ ጊዜ ማሰለቡ ድንገት ጥያቄ የፈጠረ ልባቸውን የሰበረ የሙዚቃ ሰዎችን ደግሞ እንባ ያራጨ ጉዳይ ሆኖ ተሰምቷል። ትውልድና እድገቱን በፈተና ውስጥ አልፎ የመጣ በአንዳንድ ወንጀሎች ደግሞ በድንገት ተከሶ በብዙ ፈተናዎችና እንግልት መካከል አንዳንዴ በዋስ አንዳንዴ ደግሞ በእስራት ጊዜዎችን ያሳለፈው ሰማኸኝ በለው ዛሬ መሞቱ መሰማቱ በጥበብ አፍቃሪያን ዘንድ እጅግ ልብ ሰባሪ ነገሮችን ፈጥሯል። በተደጋጋሚ አንድ የሚነሳ ጉዳይ አለ። እሱ ሲነሳ ውፍረቱን ተከትሎ ብዙዎቹ በውፍረቱ ምክንያት ሞቱ ተሰምቷል ብለው ጥያቄ ውስጥ ቢገቡም ነገር ግን በህይወት እያለ አንድ ጥያቄ ተጠይቋል። በውፍረት ምክንያት የታመምከው በሽታ አለ ወይ ተብሎ ቢጠየቅ እኔ ፍጹም ጤነኛ ነኝ፣ በተደጋጋሚ ምርመራዎችን አድርጋለሁ፣ ምንም አይነት በሽታ የለብህም ተብያለሁ፣ ምንም አይነት በውፍረቴ ምክንያት የመጣብኝ በሽታ የለም ሲል መናገሩ ተሰምቶ ነበርም። ይህንን ተከትሎ ታዲያ ድንገት በሽታው ይዞት ወይም እየታመመ እየታከመ ባለበት ህይወቱ አልፏል የሚሉ
ዜናዎችን ሙሉ በሙሉ ውድቅ ሊያደርግ የሚችል መሆኑ ተሰምቷል። ይህንን ተከትሎ ታዲያ በውፍረቱ ምክንያት ምንም አይነት በሽታ ከሌለበት በተደጋጋሚ እየታከመ እንደሆነ መረጃ ካልወጣም ድንገት ሞተ ተብሎ የሚነገረው ዜና ምን ያክል ልባችንን ሊሰብር ይችላል ተብሎ ይጠየቅ ይገባል። ብዙዎቹ እንደሞቱት ድንገት መርዶ ተነገረም። ትላንትና አርቲስቶቻችን አብሮን የነበሩ ሲዘፍኑ የነበሩት ድንገት ማለፋቸው ተሰምቷል። ያ ተመሳሳይ ሊሆን ይችላል የሚሉ ጥያቄዎችን አስነስቷል። በዚህ መካከል ታዲያ የቅርብ ወዳጆቹና ቤተሰቦቹ ጥያቄ አስነስተዋል። የተነሳው ጥያቄ እንደዚህ ነው። ስሜን እኛ በቅርብ እናውቀዋለን። በተደጋጋሚ ሊታመም ይችላል ብሎ ጥያቄ እንኳን በተነሳበት ጊዜ ጤነኛ እንደሆነ አይተንም ሰምተንም ተመርምሮም ሲመጣ አይተናል። ታዲያ የሰማነው አሁን ድንገተኛ መርዶና ስብራት ነው። ስለዚህ ይህንን ደግሞ ሊጣራልን ይገባል የሚሉ መረጃዎች እየተንቀሳቀሱ ይገኛሉ። አሟሟቱ እጅግ ልብ ሰባሪና አሳዛኝ ነው። የወጣው መረጃ በድንገተኛ ሁኔታ እንደታመመና በዚያ መካከል ሕክምናውን ሲከታተል እንደሞተ ነው። ነገር ግን በዚህ ፍጥነት እንዴት ሊሆን ቻለ? ማንም ኢትዮጵያዊ ሳያውቅና መረጃው ሳይወጣ ሞቱን ለመሸፈን የሚደረግ እንቅስቃሴ ነው የሚሉ መረጃዎች በስፋት እየተንቀሳቀሱ እየተሰሙ ይቀጥላሉ። ሁሉ አንድ ተመሳሳይ በሆነ መልኩ እንዴት ሊሞት ይችላል? በተለይ ደግሞ በሙዚቃው ኢንዱስትሪ ያሉ ሰዎች አሟሟታቸው ተመሳሳይ መሆኑ ብዙ ነገሮችን ውስብስብ ያደርገዋል። ይህንን ተከትሎ ታዲያ ቤተሰቦቹም ሆነ የኢትዮጵያ ሕዝብ አንድ ጥያቄ አለው። ሞቱ እንዴት ሊሞት ቻለ የሚለው ጥያቄ መልስ ሊያገኝ ይገባል። የሁሉ አሟሟትና የሞታቸው አይነት ተመሳሳይ መሆኑ አላሳመነንም። ፖሊስም ሆነ የአስከሬን ምርመራ ተደርጎ ውጤቱን ማወቅ አለብን የሚሉ ሰዎች ተበራክተዋል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩም። ለወዳጅ ዘመዶቹ እጅግ መጽናናትን እንመኛለን። ምክንያቱም ያጣነው አንድ ተራ ሰው አይደለም። በሙዚቃው ኢንዱስትሪ ተጽዕኖ ፈጣሪ ከሆኑ ሰዎችና በሳቅና በጨዋታው ሲጨፍርም ሲጫወትም እጅግ ከብሉ ልቡና በቅንነት የሚንቀሳቀሰውን ሰማኝ በለውን ወይም ስሜ ባላገሩን ነው። ስለዚህ እጅግ ልባችን ተሰብሮ አዝነናል። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ እንድታሰፍሩ ሀዘናችሁንም እንድትገልጹ ለወዳጅ ዘመዶቻቸውን ደግሞ መጽናናትን እንድትመኙ በአክብሮት እንጠይቃለን። ሞቷል ተብሎ እየተነገረ ያለ የመረጃው አይነትና መልክ እንደገና እንዲጣራና የሞተበት ምክንያት እንዲታወቅ ቤተሰቦቹ ርብርብ እያደረጉ እንደሆነ መረጃዎች ወጥተዋል። ይህንን ተከትሎ ታዲያ ተመሳሳይ አሟሟትና የአርቲስቶቻችን በተለይ ደግሞ ኢትዮጵያ ውስጥ ያሉ በሙዚቃው ኢንዱስትሪ የተሰማሩት ሁሉ ተመሳሳይ አይነት ህልፈት እንዴት ሊገጥማቸው ይችላል የሚለው የኢትዮጵያንም ጥያቄ ስለሆነ በሚገባ መጣራት አለበት የሚሉ ሰዎች እጅጉን ተበራክተዋል። ይህንን ተከትሎ ታዲያ ከዚህ በኋላ ቀጣይ እርምጃ ሊሆን የሚችለው ፖሊስ አንዳንድ ምርመራዎችን ማድረግ እንዳለበትና የአስከሬን ምርመራ መደረግ እንዳለበት ሙሉ በሙሉ እርግጠኛ መሆን እንዳለባቸው ነገሩ እንቅስቃሴው ተጀምሯል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ለወዳጅ ዘመዶቹ እና ለአድናቂዎቹ እጅግ መጽናናትን እንመኛለን። በቀጣይ አዲስ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩ፣ ቸር ሰንብቱ እላለሁ።